በደም ውስጥ ለዓመታት ተደብቀው ስለሚቆዩና ወደ ልጆች ሊተላለፉ ስለሚችሉ የዘር በሽታዎች እውቀቱ ከሌሎት ይህንን ቪዲዮ እስከመጨረሻው ይመልከቱት። ሰላም ቤዛት አድቫንስድ ሜዲካል ላብራቶሪዎች ነው። ብዙ ጊዜ እንደ ስኳር፣ የልብ ህመም፣ ካንሰር ወይም እንደ ነርቭ ችግር ያሉ በሽታዎች በቤተሰብ ሀረግ ውስጥ በተደጋጋሚ ሲከሰቱ እንመለከታለን። እነዚህም በዘር የሚተላለፉ ህመሞች የደም ምርመራዎች ብቻቸውን ሊያሳያቸው አይችሉም። ምክንያቱም ችግሩ ያለው በሴሎቻችን መመሪያ ወይም በዲኤንኤ መዋቅር ውስጥ ነው። ይህንን ሚስጥር በትክክል ለመፍታት የህክምናው ሳይንስ ውስጥ ሶስት የተለያዩ የጄኔቲክስ ፍተሻዎች በአንድ ላይ ይሰራሉ። የመጀመሪያው የክሮሞዞም ምርመራ የአጥንትና የህዋሳትን አጠቃላይ ቅርጽ በመመልከት ያሉትን መዛባቶች ይለያል። ሁለተኛው የዲኤንኤ ቅደም ተከተል ፍተሻ በደማችን ውስጥ ያሉትን ጥቃቅን የጂን ሚውቴሽኖች ፊደል በፊደል በማንበብ የተደበቁ ስብራቶችን ያጋልጣል። ሶስተኛው የካሪየር ስክሪኒንግ በተለይ ወደ ትዳርና እርግዝና ከመሸጋገራችሁ በፊት እናንተ ላይ ሳይታይ ነገር ግን ወደፊት በሚወለዱ ህጻናት ላይ ጉዳት ሊያደርሱ የሚችሉ ድብቅ የዘር ኮዶችን አስቀድሞ በማንበብ በሽታው በትውልድ ላይ እንዳይቀጥል ለመከላከል ያግዛል። ማንኛውንም አይነት የዲኤንኤ ምርመራ ለማድረግ ካሰባችሁ ወደ ቤዛታ አድቫንስድ ሜዲካል ላብራቶሪ ጎራ ይበሉ።